እግዚአብሔርን እናመሰግናለን። አሁን ደግሞ ታሪኬ ባጭሩ ይባል ዘንድ አጭር ታሪክ እነግራችኋለሁ። በዚህ ምስክርነቴ የመሐልይን ሚስጥር ለመናገር ሞክራለሁ። መልካም ዜና አለን። አሜሪካ የዛሬ 38 ዓመት ስመጣ አሳ ከውሃ ውስጥ ወጥቶ የመኖር ያህል ነበር ያስቸገረኝ። ብዙ ነገር ተመሰቃቀለብኝ። እግዚአብሔር በአገር ቤት ያስለመደኝ ስጸልይ ወዲያው የመመለሱ ነገር ጠፋ። ሰማይ የተዘጋ መሰለኝ። እግዚአብሔርን ጨካኝ ነህ አልኩት። ለዓላማው አብዬ ማስተካከያ አደርግበታለሁ። እስቲ ኢየሱስን ተመልከቱ፣ አልጨከነበትም እላለሁኝ። ለብዙ ሰዎች እግዚአብሔር ለዓላማው ጨካኝ ነው ይላሉ። ምክንያቱም በጣም ጨከነብኝ። እግዚአብሔር በብቸኝነት ውስጥ እንዳልፍ አደረገኝ። በዚያን ጊዜ አሜሪካ ውስጥ ለመጀመሪያ ጊዜ ስኖር ምድረ በዳ እንደመኖር ነበር። ጨለማ ውስጥ የገባው ያህል ነበር። ብቸኝነት አጥቅቶኝ ነበር። ብቸኛ ነበርኩኝ እና በዚህ አይነት ሁኔታ ውስጥ እግዚአብሔር ጨካኝ ሆነብኝ። በጣም ክሩል ሆነብኝ። ጸሎቴ አይሰማም፣ ብጸልይ አይሰማም። እየባሰ ነገሮች ሁሉ እየተበላሹብኝ ሄዱ። ተስፋ መቁረጥ ደረጃ ላይ ደረስኩ። ትሬን አጠገብ ቆሜ እንደው አንዱ ገፍቶኝ እዚህ ትሬን ውስጥ በድጨፈለቀኝ እስከማለት ድረስ ነፍሴ ተጨንቃ ነበር። እና በዛ ሁኔታ ውስጥ ያለውኝ እግዚአብሔር ወደኔ የሚልከው አንድም ነገር አልነበረም። ወደ ሀገር ቤት እንዳልመለስ በደርግ ጊዜ ነበር፣ በሚያስጨንቅ ጊዜ ነበር። ወደፊት መሄድ አይቻል፣ ወደ ኋላ መሄድ አይቻል። ዝግትግት ባለበት ሁኔታ ውስጥ ሆኜ በመቆየበት ጊዜ ጸሎቴ አለቀ። በቃ ብጸልይ ምንም ጠብ የሚል ነገር የለምና አንድ ሰመር ላይ ነው ውድብሪጅ የሚባል ቦታ ትራንስፖርቴሽንም የሌለበት ቦታ ራቅ ብሎ ከከተማ ያለበት ቤዝመንት ውስጥ ቁጭ ብዬ ጸሎቴ አልቆ ዝም ባልኩበት ሁኔታ ውስጥ ነው እንግዲህ አንድ ቀን እግዚአብሔር ራሱንና አብሮነቱን ገለጠልኝ። ድምጽ አልሰማውም፣ የሚታየኝም ነገር የለ። ነገር ግን በውስጤ እኔ ያለውኝ የሚል መንፈስ ውስጥ የተቀሰቀሰ እኔ እኮ አለውኝ፣ እኔ አብሬህ ነኝ ያለሁት የሚለውን የጌታን አብሮነት ተሰማኝ። እና ብዙ ጊዜ በዛ መከራ ጊዜ የማነበው መዝሙረ ዳዊትን ነው። መዝሙረ ዳዊት በውስጤ ያለው ስሜት በጣም ይገልጥልኛል እና መዝሙረ ዳዊትን እየደጋገምኩ ነበር የማነበው። በዛን ወቅት ግን የከፈትኩት መሐልይን ነው። ምዕራፍ 1 ቁጥር 2 ላይ በአፉ መሳም ይሳመኝ ፍቅር ከወይን ጠጅ ይልቅ መልካም ነውና የሚለው ቃል ወደፊትም ወደ ኋላም እንዳልሄድ አደረገኝና ያዘኝ። የሚገርመው ነገር ያንን ኤክስፒሪየንስ ነው ጌታን እንደገና እንደመቀበል የቆጠርኩት። ብዙ ሰዎች ከዓለም ሲመጡ ቢፎር እና አፍተር ብሎ ላይፋቸውን ይገልጣሉ። በፊት አጨስ ነበር፣ በፊት ጠጣ ነበር፣ በፊት እንደዚህ ነበር፣ አሁን ግን ወደ ጌታ መጥቼ እንደዚህ ሆንኩኝ ይላሉ። በልጅነቴ በጌታ ቤት ውስጥ ስለነበርኩኝ ብዙ የምናገረው ነገር አልነበረኝም። አሁን ግን ለየት ያለ ዲማርኬሽን የተከፈለ ቢፎር እና አፍተር የሚገለጥበት ህይወት ውስጥ ገባሁኝ እና በቂ ሆነ። የሚገርም ነገር ነው። ኢየሱስ በቂ ሆነ። ያንን ብቸኝነት ጊዜ አብሬው ከቤዝመንት ወጣለሁ፣ ወካረጋለሁ፣ ተመልሼ ቤዝመንት እና ያንን አስቸጋሪ ጊዜ፣ ያንን የሥራ ጊዜ፣ የልፋት ጊዜ፣ የድካም ጊዜ፣ የሩጫ ጊዜ በባስ ላይም ሆነ ቤትም ሆንኩኝ የትም ሄድኩኝ ሁሉ ጊዜ በቃ ፍቅር ያዘኛልኩኝ። በእግዚአብሔር ፍቅር ወደቅኩ አልኩኝ። I am in love with God አልኩኝ እና ወደድኩት። በቃ ፍቅር ያዘኝ። አባቴ ከማለት አልፌ አምላኬ ጌታዬ ከማለት አልፌ ፍቅረኛዬ ማለት ወዳጄ፣ የልብ ወዳጄ ወደ ማለት ገባሁኝ እና
ያኔ የጀመርኩት እስካሁን ድረስ ማቆም ያልቻልኩት ነገር ተናግሬ መጨረስ ያቃተኝ ነገር የእግዚአብሔር ፍቅር ነው። መኃልየ ማስተማር ከጀመርኩኝ አንድ ቦታ ላይ ለአመት ሁሉ ኤቭሪ ሰንዴይ ሳስተምር የመጀመሪያው 5 ቁጥር ነው የጨረስኩት እና የእግዚአብሔር ፍቅር መሻገር አልችልም ከአንደኛው ቁጥር ወደ ሌላኛው ቁጥር መሻገር እስካልችል ድረስ የእግዚአብሔር ምስጢር አለበትና አንደኛው ህይወቴን በጣም የቀየረው ነገር ፍቅረኛ ሆንኩኝ በፍቅር ወደቅኩኝ ሁለተኛው ደግሞ በጣም ትራንስፎርማቲቭ የሆነው ነገር ምንድነው ብትሉኝ የመንፈስ ቅዱስ ደስታ ነው ከዛ በፊት ለ10 አመት በሐዘን ውስጥ ነበርኩ አባቴን አጥቼ በሐዘን ውስጥ ጤናማ ያልሆነ ማንንም ሰው በዛ ውስጥ እንዲያልፍ አልፈልግም ጌታ ይጠብቃችሁ በጤናማ መንገድ ሂልድ በሆነ መንገድ ማዘን ጥሩ ነው ለ10 አመት ደስታ የሚባል አልነበረኝም ደስታ የት ነህ የፈልግ እንኳን ማግኘት ያልቻልኩት ነገር ቢኖር ደስታ ነበር እና በዚህ ኤክስፒሪየንስ ደስታ መጣ በቃ የሆነ ምንጭ ወይም የደስታ ነገር ውስጥ የተተከለ ባሳለፍኳቸው አመታት ሁሉ ውስጥ በከፍታም በዝቅታም ሄጃለሁ ፊቴን ወደርሱ ባዞርኩ ቁጥር ምንጩ አለ የሚፈልቅ ነገር አለ የሚፈስ ዘይት ሁሉ ጊዜ አለ የማሄድ ነው በቃ ለዘላለም አትጠሙም የማያቋርጥ ምንጭ ከወዳችሁ ይፈልቃል በጣም ሴንስ የሚሰጥ ቃል ነው በቃ ዲስትራክትድ ሆኜ በሌላ ነገር ተወስጄ ፊቴን ብቻ ወደ ጌታ ዞር ብዬ አቴንሽኔን ወደርሱ በሳብ ቁጥር የሚፈስ ደስታ ሁሉ ጊዜ ከሱ ጋር ኮኔክትድ በሱ ውስጥ በሆንኩኝ ጊዜ አውቶማቲክ ነው እንደው ተለምኖ የሚመጣ አይደለም the moment I turn my face to him የዛኑ ጊዜ ወደፊቱ ዞር ባልኩ ጊዜ ምንጭ መኖሩ ነው የሚጀምር ነገር አለ እየፈሰሰ እንዳለ አዌር ይሆናልና አንደኛው የመንፈስ ቅዱስ ደስታ ነው ሶስተኛ አባቴን እግዚአብሔርን ጨካኝ ነው ያልኩትን ከሱ ጋር ማውራት ጣፈጠኝ የጸሎት ህይወት ተቀየረ ጸሎት የኮሙኒኬሽን ኒድን ኮሙኒኬት ማድረግበት ይሄንን ፈልጋለሁ ይሄንን አድርግ ይሄንን ፈጽምልኝ ከማለት የፍቅር ኮሙኒኬሽን ሆነ ኮንቨርሴሽን ሆነ ጫዋታ ሆነ ጸሎት ተቋርጦ ጸልዩ የሚለው በጣም ሴንስ የሚሰጥ ነገር ሆነልኝ ላይፍ ነው ስቴት ኦፍ ቢንግ ሆነልኝና እነዚህ በዚህ አይነት መልክ ነው ህይወቴን የተቀየረ ለዚህ ነው ጌታዬን እንደገና ተቀበልኩ ያልኩት እንደገና እንደመዳን የቆጠርኩት ከዛ በፊት የነበረው ህይወት ጋራ ኮምፕሊትሊ ተርን አራውንድ ስላረገ ነው እኔ አዲስ ህይወት አገኘሁ ስል እናቴ አይገባትም ነበር በፊትም እኮ ጥሩ ነበር ክትለኛለች ግን ውስጤን ነው ማንንም የማያው ውስጤን ያለው የሚፈሰው ነገር የሚቃጠለው ነገር በጌታ የሆነው ነገር ግን ልዩ ነበርና መኃልየን በጣም ወዳለው እግዚአብሔር ቢረዳኝ በወፍ በረር ፈጠን ብዬ ከመጀመሪያው እስከ መጨረሻው መኃልየን መሄድ ፈልጋለሁ በአንድ አመት ውስጥ አብረን እንድንጓዝ ጋብዛችኋለሁ እና የክርስቶስን ፍቅር መኖር በሚል ርዕስ አብረን እንጓዛለንና ለምንድነው አንዳንድ ሰዎች ለምንድነው ሁሌ ከድሮ ስናው ከጀመሩ መኃልየን አትለቅም ሌላኮ መጽሐፍ አለ ይሉኛልና ሌላም መጽሐፍ ደስ ይለኛል አጠናለሁ ደስ ይለኛል እንደ ኤፌሶን አይነት ብዙ ማጠናው ብዙ መመለከተው ሁሉንም የመጽሐፍ ቅዱስ ክፍሎች ያለው ግን ፍቅርን የሚተርክልኝ የፍቅር መዝሙር የመዝሙሮች መዝሙር ለየት ያለ የእግዚአብሔርን የልብ ትርታ የሚገልጥልኝ መጽሐፍ ነው የሚገርመው ነገር ብዙ ሰዎች መኃልየን አያነቡትም ምክንያቱም ብዙ ስሜታዊ የሆነ ሴክሹዋል የሆነ በወንድና በሴት የሚገለጥ አገላለጥ ስለሆነ ኮምፎርታብል አይሆንም ግን እግዚአብሔር አይገርምም ይሄንን መጽሐፍ በዛ ውስጥ መኖሩ ራሱ ድንቅ ነው እና ለምክንያት ለዓላማ እዛ ውስጥ አስቀመጠና እንቁ ነው መኃልየ የተደበቀ እንቁ ነው የተሸፈነ እንቁ ነው በብዙ አይነት መንገድ የተረጉሙታል በእስራኤልና በእግዚአብሔር መካከል ያለው ግንኙነት ይላሉ በቤተ ክርስቲያንና በክርስቶስ ይላሉ በባልና በሚስት ይላሉ
እንደውም በሴክሹዋል ሪሌሽንሺፕም አርገው የሚተረጎሙት አሉ መልካም ነው ለኔ ደግሞ አማኝ ከፍቅረኛው ከክርስቶስ ጋር ያለውን ጉዞ የሚተርክልኝ መጽሐፍ ነው በዛ እይታ ነው የማየውና እንደዚህም የሚያዩ ሌሎች ሰዎች አሉ እና ይሄንን እንግዲህ አብረን እንድንጓዝ ነው ለምንድነው መሐልየ ምክንያቱም ለዘመናት ህይወትን ክሪቲካሊ ተርን አራውንድ አድርጎ ፐርፐዝ የሰጠኝና ቪዥን የሰጠኝ ያን ቪዥን ምንድነው በፍቅሩ መውደቅና በረከቱን መግለጥ ነው በእግዚአብሔር ፍቅር ውስጥ ስንወድቅ ያኔ በሰማይ ስፍራ የተከማቸውን የእርሱን በረከት መግለጥ ይሆንልናል ኤክስፒሪየንስ ማድረግ ይሆንልናል ማኒፌስት ማድረግ ይሆንልናል እና ለዛ የረዳኝ መጽሐፍ ነው እና ሰብስክራይብ አድርጉ የደወሉንም ምልክት ተጫኑና ምናልባት እንደ እግዚአብሔር ፍቃድ ላይቭ ከሆነ ስንጀምር የምንጀምረው መልእክቱ ይደርሳችኋልና እግዚአብሔር ይርዳን ይህንንም እንዳካፈል በልቤ ውስጥ እግዚአብሔር የሰጠኝን ሼር እንዳደርግ እንዲረዳኝ እናንተም ጸልዩልኝ እግዚአብሔር ይባርካችሁ ለምትከታተሉ ሁሉ ስሙ ብሩክ ይሁን በኢየሱስ ስም አሜን የጻድቃን መንገድ ግን እንደ ንጋት ብርሃን ነው ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል መጽሐፈ ምሳሌ ምዕራፍ 4 ቁጥር 18 Thank you for listening. Please subscribe and share with your friends and family.